ሰላም ጤና ይስጥልኝ የተወደዳችሁና ተከበራችሁ ክቡራትና ክቡራን ተመልካቾቻችን ከወርልድ ዩቲዩብ ቻናል ሰሞኑን የተሰማው ከሳውዲ ምድር አስገራሚ ታሪክ ይዘንላችሁ መጥተናል። እንደተለመደው ሰብስክራይብ ላይክ ያርጋችሁ እንድትከታተሉ እንጋብዛችኋለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ልብ የምነካ የእናት ፍቅር ታሪክ ከሳውዲ ምድር። አንዳንድ ጊዜ የፍቅር ጥንካሬ ከህግ ክርክር ይበልጣል። በሳውዲ አረቢያ የተሰማው ይህ ታሪክ ሁለት ልጃቸውን ለእናት ያላቸው ታማኝ ፍቅርና እንክብካቤ የሚያሳይ ነው። ሁለት ወንድማማቾች በእድሜ የገፋው እናታቸውን ማን ያንከባከብ በሚል ፍቅር ክርክር ወደ ፍርድ ቤት ቀረቡ። ጉዳዩ የገንዘብ ወይም የሥርዓት ክፍፍል ሳይሆን ቀሪ ሕይወቷንና እናቷን የሚያገለግል ክብር ለማግኘት የሚደረግ ትግል ነበር። ታላቅ ወንድሙ ሀብታም፣ እኔ ታላቅና ሀብታም ነኝ፣ እናትን በቅንጦትና በጥሩ ሕይወት ማስቀመጥ እችላለሁ፣ እንክብካቤ ለኔ ይገባኛል። ታናሽ ወንድሙ ገንዘብ ከወንድሜ ቢቀነስም እናትን ፍላጎት ሁሉ ማሟላት እችላለሁ፣ ከሁሉም በላይ ደግሞ እኔ ወጣትና ጉልበተኛ ነኝ፣ እናትን መሸከም ማንሳትና አስፈላጊው አካላዊ እንክብካቤ መስጠት የምችለው እኔ ነኝ። ፍርድ ቤቱ ይህን አይቶ ለኔ ይወስን። ዳኛ ሁለት ልጆች ልባዊ ፍቅርና ክርክር ከተመለከተ በኋላ እንክብካቤ ክብደት መስጠት ታሪካዊ ውሳኔ አሳለፈ። ሁለታችሁም ለእናታችሁ ያለው ፍቅር እጅግ የሚደነቅ ነው። ነገር ግን በዚህ ጊዜ ፍርድ ቤቱ እናቷን በአካል ማንሳትና መገለባጥ የሚችለው ይበልጥ ጠንካራውና ጉልበተኛ ታናሽ ወንድሙ ስለሆነ እርሱ ጋር እንድትቆይ ወስኗል። ይህ ክብር ዕድል ማጣቱ ልቡ የተሰበረው ታላቅ ወንድሙ በችሎታ ውስጥ ስቅስቅ ብሎ አለቀሰ። እንባው ብዛት ፍርድ ቤቱ፣ ዳኞች፣ ተመልካቾችና መላው ማህበረሰብ አስደንቆ አሳዝኗል። ይህ በእናት ፍቅር የደረቀው እንባ ሰሞኑን ትልቅ ሚዲያ ርዕስ ሆኖ ቀርቧል። ይህ ታሪክ በአረብ ባህል ውስጥ ያለውን ለወላጅና ከፍተኛ ክብር ያሳያል። ወላጆችን የሚያቆይ ወይም ማገገሚያ ቦታ ከመውሰድ ይልቅ እስከ መጨረሻ እስትንፋሳቸው ድረስ በራሳቸው ቤት በፍቅርና በሙሉ እንክብካቤ ማቆየት ቅድስና ግዴታ እንደሆነም በአረብ ይታመናል።